ዛሬ ሁሉም ተነስቶ የሃይማኖት ግጭት ለመፍጠር በለው ያዘው ቁረጠው እያለ ወጣቱ በትሬንዱ ነው ከኡስታዞች ጎንን በዛኛው በኩል ከፎይ ጎንን እያለ ሰውነቱ አብጦ ሃይምሮ የቀነጨረ ወጣቱ ሁሉ መንጋው ነው የሚል። ትላንት የት ነበርክ? ትላንትና ስለ ቁርአን የሚያስተምር ኡስታዝ ዩቲዩብ ቻናል ላይ ገብቶ 7 ሰው መች ነበር? ማታ ፓንትና ላታቸውን የሚዘፈዝፉ በሰውነታቸው በጦታቸው ላይ ዘይትና ዱቄት የሚበትኑ በተራበበት ሀገር ላይ እነ ምናምን ስም አይጠር የኔ ፐርሰናል ስም መጥራት ስለማልችል ነው። እናት እንዲቱን አያት እንዲቱን ሴት ልጅ እንደዚህ ናት ለዚህ ነው የምትጠቅም እያለ ሴት ከሴት ሲሳሳም በልደት አስመስለው ሌዝቢያን ግብረ ሰዶምን 15000 እና 20000 ሰው ቁጭ ብላ አበባ ጊንጥ ምናምን ስትልክ የነበር ወጣት ትላንትና የቤተ ክርስቲያን አስተምሮ በቲክቶክ ሲደረግ 7 ሰው እስኪ ቁርአን ስለ ቁርአን የሚያስተምሩ ፎሎወራቸው ነኝ 3000 እኮ አልሞላም። አንድ ስለ ሂጃብ ለብሳ እስልምናዋን የተወይ ሴት የሆነ ነገር ስታወራ 1 ምናምን ሚሊዮን አይደል የተከታዩ ሴት ለሴት የሚሳሳሙት ገብርኤል ማርያም ምናምን እያሉ ነጠላ ለብሰው በየገዳሙ የሚዞሩ ቲክቶከር አፋጋሪዎች ገዳማትን እየዞሩ የሚያረክሱት ያለ ፓንት ቪዲዮ ላይ ቀርበው ሴት ከሴት ሲሳሳሙ 10 እና 20 ሰው አንዴ ላይቭ የሚያቸው ተከታያቸው 1.5 አይደል አንበሳ ድራጎ ምናምን አይደል ስተወርዱላቸው ምቱን የት የመጣ ፍቅር ነው ዛሬ? ሰውነት ከናሳብጠ ከኡስታዝ ጎን ነኝ፣ ሰውነት ከናሳብጠ ከፎይ ጎን ነኝ። የት ግርግር ላይ ነው የተገኛችሁት? እስከ ዛሬ ኢትዮጵያ ውስጥ በተደረጉ ፖለቲካዊ ሃይማኖታዊ ትንሽ መነካካቶች ሎተሪ አዟሪው እንቁላል አዟሪው እናቱን ማስቲካ ሽጦ ሊያሳድግ የወጣ 12 ዓመት ልጅ ተረጋግጦ በጭስ ምናምን ታፍኖ የሚሞት እናቶች አይደሉ እነ ልጆቻቸው ተረጋግጠው እነ ነጠላቸው እግራቸው ተሰባብሮ ሆስፒታል የተኙ የት ወጣት በየትኛው እንትን ጊዜ ተገንቶ ነው? ዛሬ ምንም ላንፈጥር በየሚዲያው እየወጣን ያዘው ግደለው ልቀቀው። ምን ሃይምሮና አቅም ካላችሁ አላህንና እግዚአብሔርን ከፈለጋችሁ እምነት ተቋማት ቤተ እምነት ተቋማት መስጊድና የተዋህዶ ቤተክርስቲያን ቅጥር ግቢ የፈረስ መጋለቢያ የለም ያክል አንድ ኡስታዝ ሲያስተምር 4 በስኳር በሽታ የደከሙ እናቶች አባቶች ኦርቶዶክስም ሱባኤ ሲደረግ 4-5 ጡረታ የወጡ እናቶች አይልም የሚገኙ ነጠላ ዘቅዝቀው ለብሰው ወንበሩ አቧራ ሲጠጣው ላይ ለሚያመሽ ለምንድነው እግዚአብሔርን ነው ያላህን ፈልገ ማግኘት ሲያቅትህ እናት አባትን ሰርተ መጦር ሲያቅትህ የወለድከው ልጅ ማሳደግ ሲያቅትህ እንደ ወንዶች ተሰደ በበረሃ ባሸዋ ኩላሊትን አወጡት ማላወጡት መሽፍታ ጋር ተናንቀ በበረሃ ወጥ መኖር ሲያቅትህ የሃይማኖት ጦርነት ራስክን ማጥፋት ኃጢአት መስሎ ስለታየ የሰዎችን ህይወት ለማበላሸት ለምንድነው የምትቸኩለው? ዛሬ እኮ ሃይማኖት ሴንሲቲቭ ነገር አኩርፎ ጫካ ያለው መንግስትን አገለግላለሁ ያለው ወታደር ብረት ተሸክሞ እኮ ያለው መጨረሻ ላይ አንድ የሚሞትለት እምነት አለ። ሴንሲቲቭ የሆነ ነገር ለማይረባ ፖለቲካ እርስ በርስ ወንድማማች ሲገዳደል የኖር ለሃይማኖት ሴንሲቲቭ ለሆነ ነገር የሚመላለስ ይመስላል። ሁሉም እሳት የተሸከመው እኮ አንድ ቀን በእንደናንተና በእኛ አይነቱ እኮ ቲክቶክ ላይ ወጣን ስንበጠረቅ አንድ ቀን አፈሙዝ ከዞር አገር እንዳገር እኮ ልጅ እናቴ ሩዝ ሚስቴ ባቴ ላቴ የሚባል ነገር እኮ የለም። በቃ ኮቪድ የመጣ ጊዜ ትዝ ይልሃል? ዘይትና መኮረኒ ተሸክመህ የደቡብ አፍሪካ ወጣት መስሎ ወደ ቤት ስትሯሯጥ 5 ሊትር ዘይት ይዘህ እንደዛ ለመሯሯጥ ነው። በጭሱ ላይ አትገኙም እና ጭስ አትፍጠሩ። ኮፒ ሊንክ ሸር አድርጉት። የሚመለከተው አካልም ዛሬም እየወጣ በማን አለብኝነት አገጩና ለሃጩ ግንጭሉ ማንቀሳቀስ ስለቻለ እዛ የኋላ ኪሱ መጻፍ የሚይዝ ካርቶን የሚይዝ ጅንስ የሚለብስ አጎቱ ስልክ ስለላከለት ዲጂታል ካሜራ ስለያስከና ሚሞሪው ስለማይሞላ አገጭክን እያንቀሳቀስክ ህዝብ ከህዝብ አታገዳድል። ያለብን ችግር የሚያሰቃየን ኑሮ ውድነት ለመኖር ላለመኖር የተያዝነው ጉሩምቦ የተናነቅነው እንደ ነብር ጭራ ማለት ነው። እሱ ይበቃናል። ሌላ አጀንዳ አጨምሩብን። ጉልበተኛ ነኝ ጠንካራ ነኝ ወንድ ካልክ ዛሬ ማታድና መስጊድና ከኡስታዝ ጋር ትምህርትን ተማር። ኦርቶዶክስም ከሆንክ ሄድና እዛ ቤተ ክህነት ወንበሩን ወሎል አልጋባረውን ስለ ኢዮብ ታሪክ ወይ ስለ ሐዋርያው ጴጥሮስ ምናምን ዮሐንስ ወንጌል ምናምን ሰምተና ጉልበት ካለ እሱን አድርግ። እግዚአብሔር የሚወድ እንደዛ ነው። አመፀኞችን ክርስቶስ በአንድ ቀን ምድረ በዳ አድርጎ ማደር ይችላል። ለኃይለኛው አምላክ ኃይለኛውን ለመተየት አትሞክር፣ አታስመስል። ጭሳሙነ ጭስ ለመፍጠር አትሞክር። ኮፒ ሊንክ ሸር አድርጉለት። አራተኛ ጊዜ በሃይማኖት ግርግር አልመጣም። ማንነት ከናውቀህ ከላይም ያላችሁ ኡስታዞች ህዝብ እንዲወዳችሁ ቤተ ክህነትም ያላችሁ አንዳንድ ስነ ምግባር የጎደላችሁ ኡስታዝና ቤተ ክህነት ልብሱን ብቻ እየለበሳችሁ እየወጣችሁ በእሳት ላይ ቤንዚል አጨምሩ። የመኪናችሁን ቲንት አድርጋችሁ ሰው ስትወጡ የት እንደምትበሉ እንደምትመገቡ የማያውቁ ኡስታዝም የቤተ ክህነትም አንዳንድ ስነ ምግባር የጎደላችሁ ወጣቱ እንዲወደም ብላችሁ የማይሆን መርዛችሁን አትርጩ። እናንተ የጠላችሁትን ህይወት ማንንም የማይወደው ሀገር እንደ ሀገር ቀጥሎ ልጅ እናሳድጋለን ብለን ነው። ኮፒ ሊንክ ሸር አድርጉላችሁ። ደግሜ ያልመጣል። አንዳንድ ልመና ፍራቻ ይመስላል።